ሰላም ሰላም ውድ የተወዳችሁና የተከበራችሁ የቲክቶክ ፓብሊክ በቃ ይሄንን ቪዲዮ ቅርጽ አልባው ጸጉር አልባው ሽቦ ጸጉር ለበላችሁ አድርሱለት። አንተ ዶል ሙርሾ አቤት ውጤት ደርሷል። እሺ ለካናዋልና ከዝን እንቁላል ዶሮ በሬ ስጋ ባሳ ይመልክት ለመኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ወንድም እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ጋይስ ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ ተማም። እንኳን ወደ ኤማቲው በሰላም መጣችሁ። ዛሬ የሚገራርሙ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ አብረን ነው የምንስቀው፣ አብረን ነው የምንጫወተው። ስለዚህ ከኛ ጋር አብራችሁ ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ የላይክ በተናን ተጫኑ። ላይክ ያደረጋችሁም ደግሞ ኮሜንት አድርጉ። ሐሳባችሁ ይጠቅመናል፣ ሐሳባችሁ ያግዘናል። ዛሬ ይዤላችሁ ወደ መጣሁት ቪዲዮ እንሄዳለን። መልካም ቆይታ ከኤማቲው ጋር። ወደ ቪዲዮ ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰው የማነድር ቤት ኩባያ ነው መጣሽብኝ። ደግሞ እርግዬ እንዴት ነሽ? ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች። እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው። ካልሆነ እወጣላታለሁ። እኔ ሌሊት ሙሉ ቆሜ እያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር ነች። አንተ በቁንጅና ምን አለ ስራና አልፋሰራም እንዴ? ደግሞ እንዴት አልሽ? ትርንጎ እትዬ ሰላም ቃስካውን አላጠብሽም? ምንድነው? እየሞከርኩ ነው። ዋይ የለም። ምንድነው የምትናገረው? ይሄ ነው ጥበቃው? እትዬ እየቀለልሽ ነው። ይሄ የወሊድ መቆጣጠሪያን ክብል የመሰለ ሰው የማነድር ቤት ኩባያ ነው መጣሽብኝ። ደግሞ ከወጥር የሆነ ሰው የምታመጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈየ ደህና ጥበቃ ፈርጠምጠም ያለ ልጅ ነው ይዤ መጣሁ። ፈርጠምጠም እኮ አሉሎ ጭንቅላት ባናት ነው የምትወድቀው። ሁሌ ተጋግጦ ፈጣን ሎተሪ ነው የሚመስለው። አንቺም ብዙ ነው ከኔ ጋር በል ስርዓት ነው። ከኔ ጋር ተደካኪ ከፈለግሽ ዝም በል አንተ። መልሳት ስጠኝ። ኧረ ተረጋጉ። በቃ መውጣት ነው የምፈልገው። ሴቴ አንድ ነው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ። ማፊ ቡሽኪላ ካላታሳይሽ ሊንክም ሽርታ ሁሉ ምንም ግን ደህና ነገር ትሰሪያ ለይሽ አንቺ ካርዳ ያው የተጠባበሰ ደህና ነገር የበላሽ በማን ነው? ምግብማ አስለመድኩሽ። ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ። በር መክፈቻው ላይ እንኳን የማይደርስ ሰው። ኧረ በስንት መከራ ነው ይዤ የመጣሁት ልጅ ነው። በስንት መከራ እኮ እያለቀሰብሽ ይሄ አሉላላት ሁለቱን ትደርሳለሽ። ማን ነው የሚቀምስላት ወጥ? በቃ አሁን ልንገርሽ መሰናበትም ፈልገው ደሞዜን ስጪኝ። በየትኛው ሙያሽ ነው አንቺ የሚቀጥልሽ? ማን ነው? ሲዮስ ያለኝ እኮ በምግብ ስራ ተፈትኜ ሰርተፊኬት ያለኝ ሰው ነኝ። ትክክለኛ ፕሮፌሽናል የሆነ ስራ በጥሩ ክፍያ ይሰጥሻል። እኔም እኮ አራት ማስተርስ አለኝ። ለኔም ስራ ፈልግልኝ። ለዚህ ነው አናት እንደዚህ የሞለለው። አሎሎ ጭንቅላት ግን ደስ ይላል። እሺ ደረጀ ይመልክት ለመኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬ እረሳለሁ። ያለ ቪዛ ዱባይ ምናምን ይፈልጋል። ለማንኛውም አርፈህ ብትቀመጥ እወዳደራለሁ ካልክ። በነገራችን ላይ የዚህ የኤምኤምኤ ጉዳይ በቃ የኢትዮጵያን የስፖርት ሪዮት የሚቀይር ነው የሚመስለው። በጣም በሚገርም ሁኔታ ፕሮሞሽን ምናምን እየተሰራ ነው። በቃ የሚገርም ስራ ነው እያተደረገ ያለውና የስፖርት ዘርፉን የሚቀይር ይመስለኛል። እንዲያውም በዚህ አጋጣሚ እስቲ የሞኬ ቪዲዮም የተላከልኝ ያለ እሱን አይተን እንመለስና ሐሳብ እንሰጥበታለን። እሺ የመልስ ምት ከሞኬ እዚህ ላይ አስቀምጬ እረሳለሁ። ለማንኛውም አርፈህ ተቀመጥ። ወንድም እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደለም ታውቀው። አሁን ግን በቦክስ አንድ በመልል ነገር ግን ከአንገት በላይ አለካ የምን አለካ። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ ቁም ነገር ደረጀና ሞኬ ቢገናኙ ግን ማንም ያሸንፍ ይመስላችኋል? ኮሜንት ላይ ያስቀምጡልኝ። የኤምኤምኤ አዘጋጆች ብዙ እንደዚህ በጣም የጓጓንለት ብዙ ነገሮች ኢትዮጵያ ውስጥ ተጀምረው ተቋርጠዋል። የኛው እንኳን አሪፍም ይሆን ይመስለኛል። አሪፍም እየሄደ ነው። እንግዲህ የሁለተኛ ከሩጫ ቀጥሎ በዚህኛው ምን ደሰት ይመስለኛል።
መልካም የስራ ጊዜ ይሁንላችሁ። ገብተናል መተናል ይላል። አንተ ነው የምትጣለው? እኔ ነኝ ተወዳዳሪዋ። ምንድነው ያዝከው በእጅ? ይሄ ልጣላበት ነው። ይሄን በቦክስ ነው የሰበርኩት። ይሄ ለመከላከል እንደዚህ ያልኩ። ጣለው። ህጉ አይፈቅድም። አይቻልም እንዴ? እንደዚህ አይቻልም። ይሄን ጥሏለሁ፣ ግን ይሄንንም ልስጠው። እሱንም ስጠው። እሰጠዋለሁ፣ ግን እንካ፣ ግን አታርቀው። ግን እሺ አታርቀው። ምንድነው አለባበስ? ምንድነው እንደዚህ? ምን ለቁንጅና ውድድር አልማጣው ነው ልጣላ አይደል? ይሄን ምንድነው እሱስ? ከዚህ በፊት አሸንፈ የተሸለምኩት ነው። በድንጋይ ነው። ከማን ጋር ነው የምወዳደረው? ከኋላ ካለ ሰው ጋር ነው የምትወዳደረው። ከማን ካሱ ጋር? አዎ በማደን የለም። አንተ ፀጉሬ ልውጥ የሆነ ሰው ከዱርዬ ጋር ታጣሉኝ። ለመሆኑ እንትን ያለው ማታወቂያ ምናምን አለው? ተያዥ ምናምን ቤተሰቦቹ አለው? ከዚህ ዱርዬ ጋር ፀጉሬ ልውጥ ጋር? አዎ። እሺ፣ ግን ስንት ነው ሽልማቱ? 3 ሚሊዮን ብር ነው። 3 ሚሊዮን? አዎ። አምጣው 3 ሚሊዮን ማለት አንተ ራሱ በህግ አምላክ ሲማ 6 ሚሊዮን ነው ማረጋው። አንተ እንደድብና አለካም ይኸውልህ፣ ከስር ማስቀምጠውን አካውንት ሶፊ ይላል። እሱ 100 ሺህ ፎሎወር ከገባ ለኔ 100 ሺህ ብር ትሰጣኛለህ። 3 ሚሊዮን እንደሆነ ሩጦ አምጧል። አሁን አንተ ፖል ታደርጋል። ባተርቤስ ሰለም ነው። ምን ትዝ እንዳለኝ ታውቃላችሁ? እነዚህ ቪዲዮዎች ስናይ አሁን ያለው የቦክስ ምናምን ቪዲዮ የአትሌቲክስ ሻምፒዮን ሲኖር አትሌቶቻችን ሮጦ ምናምን ሲያሸንፉ ምናምን ሰፈር ውስጥ ሁሉ ሯጭ ነው የሚሆነው። በቃ ይሄን ከሰፈር ይሄ ቤትን ዞረዋል። እኔም ቤት እና እሱ ትዝ አለኝና አሁን ሁሉም ቦታ መነቃቃቱ አለ መሰለኝ ሀገር ውስጥ። አሪፍ ነው ለማለት ነው። ግን በእነዚህ እድሜ አይደለም። እኛ በጣም ጩጬ ነን። አሁን ሚሊዮኑ ነው መሰለኝ ትልቁም እያለ ነው። ትሞክረኛለህ ማለት ሙርሾ። አቤት። ውጤት ደርሰዋል። እሺ ለካናዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ ምንድነው እንዳትበላ። ወይ ዶክተርዬ ተባረክልኝ ብላ ቢልንቲላ ባልበል አስመታመሙ። አንዳንድ በሽታ ደግ ነው እኮ የማችለውን ነገር ይከለክላል። ጥሩ ነው አንዳንድ ጊዜ በሽታ ጥሩ ባይሆን ብላ ብትለኝ እስኪ ታም ይቻላል። አንደኛ ሰላም ውድ የተወዳችሁ ነው የተከበራችሁ የቲክቶክ ፓብሊክ በቃ ይሄንን ቪዲዮ ቅርጽ አልባው ፀጉር አልባው ሽቦ ፀጉር ለበላችሁ አድርሱለት። አንተ ዶልፊን ጭንቅላት ስማ፣ እንፈሳፈስ ላይ እንፈሳፈስ ወይ ፈጽምልኝ ወይ ልፈጽምልኝ። ስማ እኔ እናንተ ማለት ነው ብንገናኝ ጌታ ምስክሬ ነው ያለው እንደዚህ ቲሸርት እንደዚህ ጨምቀ አሬን አንጠባጥባል። ጌታ ምስክሬ ነው ብለህ እየኮረኮምኩ ብቻ አናት ላይ ያለውን ፀጉር ነጫል። you don't know me at all። ቦርሳሞ ይባላለሁ። ለኤምኤም አዘጋጆች ለሁሉም አድርሱ። በስነ ስርዓት ይፈሳፈሳሉ የሚል ከሆነ የፈለገውን ብር አስይዤ ቀጥታ ቦክሱን ለመጀመር ዝግጁ ነኝ። ካሁኑ ተዘጋጅ። ቀብር አስፈጻሚ ወገኖች እንደምንም ሰብስባችሁ ሳጥን ያዘጋጁለት። ከዛ በዘለለ I am ready you are ready። ያረጋች የስራን ይስጥ። ሁሉም ምኞቱ እኔ ሆኖ ይለደ ሁሉም ቪዲዮ ፈሰፍሳለሁ በጠብጣለሁ ነው ይለደ ጋይስ። ጌች የስራን ይስጥ ደጋ መንጃ ፍቃድ አድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምታወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር መንዳት ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ እንደምናምን መስሎ ጠብቀኝ ትንሽ
እሺ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። ቁጭ ባለ እናንተ የምትለው ሰው መኪናውን አጥፋና ኖርማል እንጂ ማንን ነው የምትለው? አሉ አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል? ማንን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው እና ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? ምንም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምን አጥፍቶ ነው? ምንድነው? ስለ ወጣራ? አዎ ምንድነው? ማለት ምርጥ ጓደኛዬ ነው። አዎ ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምንም መንጃ ፍቃድ ይለው ብቻዬን ለምን ታሰራለህ? እሱ ነው ሰራ። ኧረ መርገም! ኧረ በጣም ነው የምትወደው እባክህ። ኧረ የተመታ ስንት አይነት ጓደኛ አለ መሰለህ? የተመታ እንግብግቡ ጠርቶት እሱንም እሰረው ብቻ ነው የምታሰረው። አንደኛ Love the brother. Come, cameraman. Come. Hey, brother. Brother. Nah. Oh. I have a question, sir. This man, I like this man. You like me? Okay, I like you too, brother. Okay. You must. Yeah, I know it. Sir. Okay, now. I have a question. What kind of question? We have a gold here. Okay. But the people are poor. I know that. I know that. Yeah, as you see, I got my own gold mining inside. I'm a gold miner. Yeah, I'm a gold miner. So now I don't know about the resources. We have a lot of gold here. A lot of diamond here. Because let me tell you something. Have you seen the movie Blood Diamond? Oh, nice. It's like that. We are killing each other. But the white man can take the gold and the diamond, but the black cannot take the jobs. So this man. We want to give the white man the gold and the diamond because white man can. White man can. White man can. But the blacks and the Africans, they cannot come here and exploit us. They are mining. They are chipping the resource. They are taking. They're like rats. So we don't want to see them here. But the white man, we are willingly and happily and gladly giving them the gold and the diamond. Look at me. I take the chip. The tip of the, I take this big mountain. I take the tip. But the rest is for the white man. White man. We love you, white man. We love you, white man. Thank you, sir. This brother Unagi is God. I know. I didn't say. So the people, they want to have to search for something else, because they are poor, Poor. We don't give a fuck, We're not poor. We don't give a fuck. We're not poor. White man. White man. Thank you, sir. I like this brother. This is my car. Hey. Oh, no. የአፍሪካውያን አክሰንት። እንደምን ዋላችሁ ተማሪዎች? ደግነን መምህር ደህና ዋሉ። እንዴት ኖት ጋሽ? ደህና ከረሙ? ደህና ነኝ። በሉ ቁጭ በሉ። ልጆቹ ደህና ናቸው? አደጉ? አንተ እኔ ልጅ የለኝም ምንድነው የምትቀባጥረው? አርፈህ ቁጭ በል። ዋ አይቆጡ ይታያ። ባለቤቱ ደህና ናት? አደገች። መች አባ ያገባኝ ነው። አርፈህ ቁጭ በል አልኳት። ባለቤቱ ደህና ናት? አደገች። እሺ ባለፈው ስለምን እንደተማርን የሚነግረኛለን? ስለ ደንን የተማር ነው። ጎበዝ። እሺ ቀጥል። ምኑን ለአጥለው በል። ስለ ደን ምን ተማር? ምኑን ይዤው ብዙ ነው ያወጋን። ቢያንስ ትንሽ ንገረኛ። ተውትማ መምህር፣ ሁሉም ቢያወጉት ሆድ ባዶ ያራል ይላሉ አባቶይ። እሺ ተውት። ዛሬ ደግሞ የምንማረው አንተ ደበበ። አቤት። ለምንድን ነው የምትረብሸው? ዋ አስካላይ እኮ ጠርታኝ። አስካለሽ ለምንድን ነው የጠራሽው? ረጋሽ እኔ አልጠራሁትም፣ ራሱ ዞሮ ነው የጎነተለኝ። የቺ ደብ ብላ ጠርታኝ እኮ ነው በል። አይ እንግዲህ በቃ ዝም በል። ለሞኔ ቤት ሰርታል? ዋ እማይ ምን ሄዳ ነው እኔ ቤት ስራ የምሰራው? ሀቤ ጋር ሳርስ ነው ይሙ። ወይ እናንተ ሰዎች አቃጥላችሁ ልደፉኝ ነው እንደምትፈልጉ? እኔ ምን ልቆ እዚህ ትምህርት ቤት ለምን እንደምትመጣ ግን ገብቷል? ያው መቼም እውቀት እንዲዘልቀኝ ነው እንጂ አንቱ። አሬ የሚዘልቅ ነገር ይዘልቅ ተነሱታ። አስፈለጎት እንዴ?
ምን የሚያስፈልገኝ? ጠቢጤ ነዋ። አያውቁኝም። እኔ ደቤ ሰው ስዘረጠጥ እንዲህ አላጎኖት ምን ይላሉ? ደብተርና እስክሪብታችሁን አውጡ። ደብተርስ ይዣለሁ፣ መሞንጨሪያ ግን አልያዝኩም። እርሶ ሀሎት ይስጡ። የለኝም። ታያ ምን ያስቆጣዎታል? ዲምባዣም አሪፍ ነው ያ ሰላም ትሄዳለህ? ሰላም እንዴት ነው? ኧረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው? እንዴት ነው? እንገናኛለን። ምን ነው ከነዚህ ልጆች ጋር እንዳለ ያላልኩም? ከሚስት ነው ምን አደረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜን መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? እሺ ነይ። ከእናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። በችክ ብለህ አብሮ አደጎችን የምትተው ከሆነ ይመች። ትዝ ይልሃል? ቀበና ወንዙ ሰምጠህ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አልረሳም፣ አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይ እንጠጣ። የኔ እህት ለወደፊት ወንድ ልጅ አይመጣም ጋይስ። ያውን በጥፊ ሴትም አትመጣም፣ ግን ወንድ ልጅ ደግሞ በጥፊ አይመጣም። ተግባባን? ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም? ስም ምናምን እጽፋለሁ? አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ፣ ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን፣ ችግር የለውም። ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል? ጾምን ምናምን። ኧረ አንተ ችግር የለውም። ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። እኔ የለሁበትም። ሲሄደው ግን ይሄ ልጅ እንዴት ዝም አለው ግን? ቁጭ አላደረገው። አንደኛ ዋው ብሮ አንደኛ። አስገራሚ የተባለ መረጃ በዚህ ሰዓት ተሰምቷል። ሚስት የባሏን ብልት መቁረጧ ነው የተገለጸው። ኧረ እንደው ምን አይነት ጭካኔ ነው? ምን አይነት ዘመን ላይ ነው ግን ያለ ነው? ኧረ ፍቅር ጭካኔ ብቻ እንደ ጭካኔ ብቻ ይገልጿል። ፍቅር አሁን አንቺ ከኔ ጋር እንደው አይበለውና ብትጣይ ባናደድሽ እንደው ቹልቹል ላይ ጨክነሽ ትቆርጫለሽ። እኔ እኮ የሞራል ነው የሚገርም። አሁን ከዛሽ ላይ ብሎ ይቆረጣል እንጂ ደግሞ አረጀንሽ ያረጀንሽ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። የተሰማችሁን ስሜት ኮሜንት ላይ ማስቀመጥ እንዳትረሱ። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ አድርጉ። የላይክ በተናን ተጫኑ። ቪዲዮ መላክ የምትፈልጉ ሰዎች በእነዚህ አካውንቶች ቪዲዮ መላክ ትችላላችሁ። በዛውኑ ፎሎ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ኤማኔ